وقال صلى الله عليه وسلم بليلة حديثات النبي عليه الصلاة والسلام يكفف لنا مسنتاتك عندما يفتر عندي بلو تناقروا حديث الفرقة بمبال التوق عليه حديث الفرقة يبالد يملايت سلم اللايت يميتته حديث مالتنا النبي عليه الصلاة والسلام عنده لنا افترقت اليهود أيهودوش تسنتاتك وتبتات تنوالو أيهودوش تلايايو على 71 بسبع عندي بودين تكفافلو فرقة نمتلو بسبع عندي فرقة سبع عندي شفراوች ሆነዋል سبع عندي እንትኖች የተለያዩ ቡድኖች ሆነዋል ወደ 71 ቦታ ተከፋፍለዋል ፉርቃ ማለት መበታተን የምትሉት ነው ፕሮሰሱ ነው ክስተቱ ነው ፉርቃ ማለት ፊርቃ ከሆነ ቡድን ማለት ነው ቢከስሪል ፋኢስ ተታረጓል እዚህ ቦታ ላይ ፊርቃ ብላችሁ ነው የምትቀሩት افترقت اليهود ايهودوች ተበተኑ على 71 فرقة بسبع عند ቡድን ሆነው ተበተኑ وافترقت النصارى نصاراዎችም ተበተኑ على 72 فرقة 72 ቡድኖች ሆነው ተከፋፍለዋል እነማን ነሷራዎች ክርስቲያኖች ማለት ነው 72ቱንም እኛ መቁጠር ግዴታችን አይደለም ግን 72 ይከፈላል ብለዋል ነብዩ አለይሂ ሰላቱ ወሰለም 72 ተሰነጣጥቀዋል نعم አይሁዶችም 71 ተሰነጣጥቀዋል ብለዋል ተሰነጣጥቀዋል 71 ቦታ نعم ተደዋቂው እያንዳንዱ መቁጠርኛ ግዴታችን አይደለም hatta እንኳን የነሱን ቡድን መቁጠር አይደለም የሙስሊሞችን ቡድን መቁጠርኛ ከኛ አይጠበቅም እኛ አንዷን ብቻ ነው የምናውቃት 72ቱን አናውቃቸው ብቻ ከዚች አንድ ቡድን የወጣ ሁሉ አፈንጋጭ ነው ብለን ነው የምንቆጥረው ده هو المحسوب እኛ ዘንድ የሚታሰበው መያዝ ያለበት ይሄ ነው ማለት ነው على 72 فرقة 72 ቡድን ይከፈላሉ አሉ ነሷራዎችም ቀጠሉና ዋናው የምንፈልገው ይሄንን ነው የቱ ወሰተፍተሪቁ መበተኗ አይቀሬ ነው አሉ መከፋፈሏ መሰነጣጠቋ አይቀሬ ነው አሉ هذه الامه ይቺ ኡማም ተከፈላለች አሉ ኡመተ الإجابة ማለት ነው እንጂ የነብዩ ኡማ በነብዩ ከተላኩ በኋላ ያለው ህዝብ ማለት አይደለም لا اله الا الله محمد رسول الله ያሉት ቁርአንን እንቀበላለን ያሉት ሰዎች እነዚህ ናቸው ሙስሊሞች ናቸው 73 ይከፈላሉ የተባለው ይቺ ኡማ ሲባል ኡመተ الإجابة ነው የተፈለገው እዚህ ቦታ ላይ እንጂ አይሁድና ክርስቲያንንም ጨምሮ ባንድ ላይ በነብዩ ዘመን ያለ ማለት ብለን መረዳት የለብንም ይሄማ አይሁድን ለብቻ ነሷራዎችን ለብቻ ነብዩ ባልቆጠሯቸው ነበር ቁጥሩም ይሄ ብቻ አይሆንም ነበር ነብዩ አለይሂ ሰላቱ ወሰለም ወሰተፍተሪቁ መበተኑ አይቀሬ ነው هذه الامه ይቺ ኡማም ተከፋፈላለች አሉ على 73 በ73 ተከፈላለች فرقه በ73 ቡድን ተከፈላለች ብለዋል كلها ሁሉም في النار ወደ እሳት ትወርዳለች የእሳት ናት አሉ ሁሉም እሳት ትገባለች الا واحده አንድ ስትቀር كلها في النار الا واحده አንድ ብቻ ስትቀር ሁሉም ወደ እሳት ትወርዳለች አሉ ነብዩ አለይሂ ሰላቱ ወሰለም 72 ወደ ጀሃነም ይወርዳል ማለት ነው ይሄ በጣም አስደንጋጭ ሐዲስ ነው ይህን ሐዲስ ሲነግሯቸው ሱሐቢዩ የጠየቀው ያ ረሱላህ አንቱ ዱዓሁ መቅቡል ነው ነብይ ነው አላህ ያከብረዋል ልዩ ቦታ አለው ዱዓ አድርጉና አንድ እንሁን ብሎ አልጠየቀም ይህን ጥያቄ አልጠየቀም ይህን ጥያቄ አላነሳውም نعم ሁላችንም አንድነት የምንለው ነገር አለ አንድ ቢሆን ኡማ ማሻአላህ ለሁሉም ያስደስታል ማንኛውም የሚከፋው ሰው የለም ولكن ዋቂ እስከሆነ ከተከሰተስ ምን ማድረግ አለብን ሱሐቢዩ እኛን ሆኖ ነው የጠየቃቸው ነብዩን አለይሂ ሰላቱ ወሰለም ቁልና አልናቸው ይላል ሱሐቢዩ ለመላእክተኛው እንዳልናቸው መንሄ ያ ረሱላህ ያቺ አንድ የምትድነው ቡድን كلها في النار الا واحده አንድ ብቻ ስትቀር ሁሉም የጀሃነም ናት አላችሁን ቁልና አልናቸው መንሄ ያ ረሱላህ ያቺ የምትድነው ቡድን ማናት ብለን ጠየቅናቸው አለ የምትድነዋን እሷን ነው የምንፈልገው 72ቱ ማናት ምንድናት ይሄ ከኛ አይጠበቅም አንደኛው ከሌናት ሁለተኛው ከሌናት ሶስተኛው ከሌናት አንልም ቆጥረን አንዘልቀውም የተጠጋጋ ለምሳሌ ብንቆጥር ዓለማችን ላይ ያለ ሻአቶች ወደ 34 ፓርት ተከፍለው ከሆነ ሱፊዮች ወደ 100 አካባቢ ይሆናሉ ነክሸበንዲያ ትጃንያ ሻዘልያ ራፍዕያ ቃድርያ ያለ ብንቆጥር 100 ምናምን አካባቢ ይደርሳል ይሄንን ብንመድበው ስንት ሊሆን ነው ሺህ ምናምን ሊወጣ ነው ያደም ተቀራራቢዎቹን ባንድ የሚቆጠሩ ሊኖሩ ይችላሉ ባንድ የሚቆጠሩ አሉ እየተጨመቁ ብቻ 72 ዋና ይከፈላል ብለዋል ነብዩ አለይሂ ሰላቱ ወሰለም 72 ይከፈላል ቁጠሩ እኛን ቁጥር ለምንድን ነው የምንቆጥረው ነብዩ ቁጠሩ አሉ ሱሐቢዩም ደግሞ ያችን አንዷን ብቻ ነው የፈለገው እሷን ብቻ ማወቅ ነው የኛ ግዴታ ለመዳን የምንፈልገው እሱ ስለሆነ ሌሎችን ከዚች ካንዷ ውጭ ያለው ወደ 72ቱ መቀላቀል ብቻ ነው በቃ ወደ 72ቱ መቀላቀል ነው من هي يا رسول الله يا الله ملائكتኛ ወይ ማናት እሷ ብለን ስንጠይቃቸው ቃል እንዳሉ من كان የሆነ ነው አሉ على مثلي በአምሳያ ላይ በቢጤ ላይ
ማ አና ዐለይሂ ዛሬ እኔ ባለሁበት ላይ አልየውም ዛሬ እኔ ባለሁበት ላይ የሚቀጥል ወአስሐቢ ሱሐቦችም ዛሬ ላይ ባሉበት ላይ የሚቀጥሉ ትውልዶች ናቸው ብለው ነብዩ አለይሂ ሰላቱ ወሰለም ያችን አንድ ቡድን በዚህ ገልጸዋታል። እደግመዋለሁ። መንካነ የሆነ ነው ኢላ የውመል ቂያማ ማለት ነው እስከ መጨረሻው ላይ ምድን ሆኖ የሚቀጥል ነው። በምን ላይ አላሚስሊ በአምሳያ መንገድ ላይ በሚመስል መንገድ ላይ ቢጤ በሆነ መንገድ ላይ ማአና አለይሂ እኔ ዛሬ ባለሁበት አምሳያ ላይ አልየውም ዛሬ እኔ ዛሬ ባለሁበትና ሱሐቦቼ ዛሬ ላይ ባሉበት አምሳያ ላይ የሚቀጥሉ ትውልዶች ናቸው። ያቺ ጀማዓ ናት የምትድነው ብለው ነብዩ አለይሂ ሰላቱ ወሰለም ይቺን ጀማዓ በዚህ ገልጸዋታል። ስለዚህ ይቺ ጀማዓ በመናገኛታለን በሐዲስ በቁርአን ነው የምናገኛት። የዛን ጊዜ ነብዩ የነበሩበት እለት ሱሐቢዮች የነበሩበት እለት ተመዝግቦ ደርሶናል። በሐዲስም ሶሒህ ተረጋግጦ ደርሶናል። ያንን መሆን ነው እነሱ ያሉበትን መምሰል ማለት ሐዲስና ቁርአንን ተግባራዊ ማድረግ ማለት ነው። ምክንያቱም ይህንን ሐዲስ በሚናገሩበት ሰዓት ነብዩ የነበሩበትና ሱሐቢዮች የነበሩበትን ቁርአንና የነብዩ አለይሂ ሰላቱ ወሰለም ሶሒህ የሆኑ ሐዲሶች ገልጸዋቸዋል። ያንን ነገር ሆኖ መገኘት ነው። ለአዳዲስ ነገር ቦታ ለመስጣት ነው። እና ይሄ ሐዲስ ደረጃው ሐዲሱ ማለት ነው እነ ኢማሙ ትርሚዚ ይዘግበውታል፣ እነ ሐኪም ፊል ሙስተድረክ ዘግበውታል፣ ኢማሙ አልአጅሪ ፊ ሸሪዓ ዘግበውታል፣ ወልኢማም ኢብኑ ነስር አልመርወዚ ፊ ሱና ዘግበውታል። ይሄ ሁሉ ታላላቅ እነ ላሊካ ሁሉ ሸርሑ ኡሱል አልኢዕቲቃድ አህሉ ሱነቲ ወልጀማዓ የሚባለው ላይ ዘግበውታል። ይህ ሐዲስ ቡኻሪና ሙስሊም ላይ ባይኖርም እንኳን ቡኻሪና ሙስሊም ላይ አለመኖሩ አይደለም ደረጃው ዋና ቡኻሪና ሙስሊም ላይ ብቻ ያለ ሐዲስ ነው። ሶሒህ አለ ማንም ዓሊም የለም። ሌሎችም ላይ ሶሒህ ሐዲስ አለ። ይሄም ሐዲስ ሶሒህ ነው። ሐዲሱ ሶሒህ ነው። ይህ ሐዲስ ሶሒህ ነው። ሐዲሱን ضعيف ያደረጉት የተወሰኑ ሰዎች ብቻ ናቸው። ለምሳሌ ኢብኑ ሐዝም የሚባሉና ዩሱፍ አልቀረዳዊ የሚባሉት ናቸው ሐዲሱን ضعيف ነው ያሉት። እነዚህ ደግሞ ዑለማዎች ሙዕተበር አይደሉም ብለዋል። ተጽዕኖም የላቸውም። ለምሳሌ ሼኹል አልባኒ እንትና ላይ ዩሱፍ አልቀረዳዊችም ضعيف ብለዋታል ሲሏቸው የዚህ የሐዲስ ተضعيفና ተስሒህ የማድረግ አቅም የለውም ብለዋል። እንደውም አገላለጻቸው ምንድነው ለእያንዳንዱ ነገር ሙተኸሲስ አለው ብለዋል። ሙተኸሲስ ማለት ስፔሻሊስት ማለት ነው። ለኩል ሸይء ሙተኸሲስ ለእያንዳንዱ ነገር ስፔሻሊስት አለው። ለጭንቅላት የራሱ የጭንቅላት ስፔሻሊስት አለ። ለውስጥ ደዌ የውስጥ እንደዚሁ ስፔሻሊስት አለው። ለካንሰር የጡት ካንሰር የምን የሚባለው ሁሉ ለእያንዳንዱ ስፔሻሊስት አለው። ለሐዲስም ስፔሻሊስት አለው። ይሄ ሰውዬ ደግሞ ለይሰ ሚን አህሊ العالم من أهل العلم من أهل التخصص አይደለም ብለዋል። ለዚህ ስፔሻሊስት አይደለም ሙያውም አይደለም ያለ ሙያው ገብቶ ነው የዘባረቀው። ይሄንን ያውቃል የዚህ ብቃት ያለው አይደለም ብለው ሼኹል አልባኒ ታላቁ ዓሊም ሰውየውን ምንም አቅም እንደሌለውና በዚህ በሐዲስ ጉዳይ ላይ ቦታ እንደሌለው ገልጸዋል ረህመቱላሂ ዐለይሂ ማለት ነው ሼኹል አልባኒ። ስለዚህ ሐዲሱ ሶሒህ ነው። ዑለማ ሁሉ ተቀብሎታል። አጅላ العلماء ከዑለማ እየተቀባበለ መጥቷል። ሁሉም ተቀብሎታል። እሱ ሰውዬ ብቻ ነው ይችን ያደረጋት። ይቺ ደግሞ ብዙ ጊዜ ከፖለቲካው ጋር እንድትሄድለትና ዓለም ላይ ያሉ የተበታተኑ የተለያዩ ፓርቲዎችን ለማቋቋም ነው። ለምሳሌ እንደ ኢኽዋኑ ሙስሊሚን የመሳሰሉት የተለያዩ ፓርቲዎችን ይቋቋማሉ። እነዚህ ፓርቲዎች አደገኛ ፓርቲዎች ናቸው። ለኡማው እጅግ በታታኝና ለመሰነጣጠቅ ትልቁ መንስኤዎች በዘመናችን ላይ في عصر الحاضر አሁን ባለንበት ዘመን ላይ ያሉ ኡማውን ስንጥቅጥቅ ያደረጉት የመሰነጣጠቅ መንስኤዎች እነሱ ናቸው። ያችን እሱ አንደኛው ስለሆነ ከነሱ ውስጥ አንዱ ስለሆነ ነገሪቷን ቦታ እንድትይዝለት ለማድረግ ነው። ቦታ እንዲይዝለት ለማድረግ ነው እንጂ አመል ሐዲሱ ሶሒሑን ሶሐሐሁ العلماء المعتبرون ጥልቅ ዕውቀት ያላቸውና ብቃት ያላቸው በኢማን ላይ በዕውቀት ላይ በሐዲስ በቁርአን ላይ ተጽዕኖ ያላቸው እነዚህ ሊቆች ሶሒህ ነው ብለውታል። ከየትኛውም ኢማሞች ብትፈልጉ የትኛውም ቦታ ላይ ሐዲስ አልፉርቃን ሁሉም ነው ሶሒህ ነው የሚላል ኢላ هذا الرجل ይህ ሰውዬ ብቻ ሲቀር ሰው ሙዕተበር እንደ ሰለፊይን ቦታም የለውም። እሱ ሰለፊዮችም ውስጥ ደግሞ ዓሊም አይደለም፣ ከሰለፊዮችም የሚቆጠርም አይደለም። ውጭ ላይ ያለ ዓሊም ነው ከአብደላህ አልሐረሪ ማለት ነው። ቁጥር ውስጥ የሚገባ አይደለም ሰውየው። አብደላህ አልሐረሪ ሶሒህና ضعيف ያለው እንደማንቀበል ሁሉ ዩሱፍ አልቀረዳዊ ضعيف ያለውና እንቀበለው። ከذلك ሳቅጥ ነው ሱቁጥነት አለው። ዑለማ ሁሉ የመሰከረበት ነው በዚህ ላይ ማለት ነው በሰውየው ላይ። ስለዚህ ተጽዕኖም የለውም እነዚህ የምንቀበለውም አይደለም። ለዚህም አህል አይደለም ብለዋል ሼኹል አልባኒ እሳቸው ከመሰከሩ ነው። ምክንያቱም ሶሒህ ضعيف ማለት ሶሐሁል አልባኒ ወضعፈው ሼኹል አልባኒ ሐዲስ ላይ የምንሰማው ጽሁፍ ላይ የምናየው እንደዚህ ነው። ሰውየው በብዙ ሙጀለዳት መጻፍ ይቀርና የተለያዩ ሁለት ኪታቦች እንኳን ያለው ነው ያሉት። ረሳኢሎችን የጻፈው 300 የሚጻፍ 400 ኪታቦችን የሚጻፍ 100 200 የሚጻፍ የጻፋቸው ትንንሽ ረሳኢሎች ናቸው እንደዚህ በተጣሽ ማለት ነው። ግን ቦታም የለውም እንኳን ይሄ ደግሞ ኪታቦቹ አጫጭር መሆናቸውን እያወገዝኩ አይደለም። እኔ ኪታቦቹ አጫጭር መሆናቸውን አይደለም ወላኪን ሙዕተበሮች አይደለም። ሙዕተበር አይደለም
ሙዕተበር አይደለም። ሶሒህና ضعيف ማለት አቅምም የለውም ብቃቱም የለውም። ዑለማዎች ናቸው